ሰላም እንዴት ናችሁ? ደህና ናችሁ ወይ? አሁን እንግዲህ የግድግዳ ጌጣችንን አብረን እንሰራለን። የሚያስፈልገን ደግሞ ፋይዚት አለ። ፋይዚቱን እየቆረጥኩኝ ነው። ከዛ መስቶት አለ። ፋይዚቱ በዚህ መልክ ክብ ይሆናል። ከዛ ባምቦ ስቲክ ያስፈልገናል። ላርጁን፣ ስሞሉን እና ደግሞ ሚድሉን ሶስቱንም ያስፈልገናል። ከዛ ፈርጦች ያስፈልጉናል። ይሄኛውን እንደ ትልቅ ፈርጥ እጠቀማለሁ። ትልቅ ከዛ መካከለኛ አለ። ከዛ ደግሞ ትንሹን ፈርጦች ያስፈልጉናል። ከዛ ሲቀጥል ስፕሬይ አለ። ስፕሬዩ ደግሞ ሲልቨር ስፕሬይ ለባምቦ ስቲኩ፣ ጥቁሩን ደግሞ ለፋይዚቱ የምንቀባበት ነው። አሁን እንግዲህ መስራት እንጀምራለን። መሀል ላይ በእስክሪብቶ ክብ ነገር እናሰምርና ከክቡ መስመር ሳይወጣ ነው ማጣበቅ ያለብን። ምክንያቱም ወደ ላይ ወደ ዳር የሆነ ከወጣብን መጨረሻ ላይ እንትኑ መሀል ክብ አይሆንም፣ ጌጡ ክብ አይሆንም። እና ደግሞ የምንሰራበት ቦታ ደግሞ አሁን እዚህ ጋር ግሉ የነጣጠበበት ቦታ ነበር፣ አስቸግሮኝ ሌላ ቀይሬበታለሁ። አሁን እንግዲህ በእንደዚህ አይነት መልኩ እየሰራውኝ ነው ማለት ነው። ከዛ ስናጣብቅ እኩል መሆን አለበት ለመጨረሻ እንዲያመችን። ከታች ጥብቅ ይላል አንድ አይነት፣ ከላይ ቪ ነገር እየሆነ ይሄዳል ማለት ነው ስናጣብቅበት። ግሉን እንደዚህ አይነት እዩት፣ እንደዚህ አይነት ይሆናል ማለት ነው ስናጣብቀውም። መጨረሻ ላይ እንደዚህ እያደረግን ክቡን በእንደዚህ አይነት መልኩ እያጣበቅን እንጨርሳለን። ከዛ ፋይናል ሪዛልቱ እንደዚህ ይሆናል። ከታችም ከላይም ባምቦ ስቲክ እንትኑን እናደርግባታለን ፋይዚቱን። ከዛ ስፕሬይ መቀባት እንችላለን ማለት ነው። አሁን ስፕሬይ ስንቀባ ደግሞ ፋይዚቱን በጥቁር እንቀባዋለን፣ ባምቦ ስቲኩን ደግሞ በሲልቨር ማለት ነው። ለመድረቅ ትንሽ ጊዜ ይፈልጋል። እሱን ቀብተን ሲደርቅልን ወደ ፈርጦቹ ማጣበቅ እንሄዳለን ማለት ነው። ፈርጦቹን ስናደርግ ደግሞ አሁን ባምቦ ስቲኩን ሳጣበቅ ትልቅ ሚድል እና ትንሽ አይደል ያደረኩት። አሁን ደግሞ ስናደርግ መጀመሪያ ትልቅ ሚድል ትንሽ እናደርጋለን። ከዛ ትንሽ ሚድል ትልቅ፣ እንደዛ አይነት ጌጥ ስለተፈለገ ማለት ነው። በእንደዚህ አይነት መልኩ ሁሉንም ጋር እናጣብቃቸዋለን ጌጦቹን ማለት ነው። እንደምታዩት ማለት ነው። አሁን እንደምታዩት እንደዚህ ማጣበቅ እንችላለን። ያው ቆንጆ ነው የምር። እኔ ወድጄው ደስ ብሎኝ የምሰራው አይነት ስራ ነው። በጣም ነው የምወደው፣ በጣም ነው የሚመቸኝ። አይደብረኝም ሁላ ስሰራው ሁሌ። እንግዲህ ይሄን ስሰራ እኔ ከስራ ወጣለሁኝ። ከዛ ክላስ አለኝ፣ ክላስ እገባለሁ። ከክላስ 2 ሰዓት ወጥቼ ቤት መጥቼ ራት ምናምን በልቼ ከዛ በኋላ ነው የምጀምረው ማለት ነው። ከዛ ፋይናል ሪዛልቱ